አችልኝ ዛሬ ደግሞ የሚጣፍጥ ኬኔቶ አሰራር ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። መጀመሪያ ባሊያችን ላይ ሻይ ቅመም ከሶስቱም የተፈጨ እናደርጋለን፣ አንኳር ሆኖ። በመቀጠል ገብስ አረር ተደርጎ የተቆላና አንኳር ተደርጎ የተፈጨ እናደርጋለን። ቀጠል ብርቱካን እንጨምቅበታለን። እንደ አስፈላጊነቱ ካልተገኘ ችግር የለም፣ ካለ ግን የበለጠ ኬኔቷችንን ስለሚያጣፍጠው የቻልነውን ያህል ብርቱካን እንጨምራለን። 2 ፍሬ 1 ፍሬ። ከዛ ኮካ ትንሽ እንጨምራለን፣ 1 ኩባያ አካባቢ የሚሆን። በመቀጠል የፈላ ውሃ እንጨምርበታለን። ከዛ የጨመርናቸውን ግብአቶች እንደዚህ በደንብ እናዋህዳለን። በመቀጠል የፈላ ውሃ ድጋሚ ጨምረን እንሞላዋለን። ወፈር ያለ የምንፈልግ ከሆነ ውሃውን ማሳነስ ነው። ቀጠን የሚል ደግሞ ከፈለጋችሁ ውሃውን ሞላ ታደርጉትና ሽፍን አድርጋችሁ በላስቲክ ከ3-4 ቀን በኋላ በደንብ ይፈላልናል። ምናልባት አስቸኳይ ደግሞ የምትፈልጉ ዛሬ ለነገ በ2 ቀን ውስጥ በ1 ቀን ውስጥ እንዲደርስላችሁ የዳቦ እርሾ የሱቁን ማለት ነው በ1 ሾርባ ማንኪያ አካባቢ የፈላ ውሃው ቀዝቀዝ ሲል ጨምረን በደንብ እናዋህደዋለን። ከዚህ በፊት ዩቲዩብ ላይ ሰርቼው ነበር። ዛሬ ምናልባት አይታችሁት ሊሆን ይችላል። እንደወደዳችሁት ተስፋ አድርጋለሁ። አስተያየታችሁን ጻፉልኝ። አዳዲስ የምሰራቸው ቪዲዮዎች እንዲደርሳችሁ ፎሎ። በሌላ ስራ እስከምንገናኝ